እባካችሁ እነዚህን 10 ጀነራል የላፕቶፕ እውቀት ከሌላችሁ ለራሳችሁ ሆነ ሰው ለማዳላት ተሳስታችሁ ሻጮች ጋር አትሄዱ። አንደኛ ላፕቶፑን ለምን አገልግሎት ነው የፈለጋችሁት? ለቤዚክ ታስክ፣ ለጌሚንግ፣ ለቪዲዮ ኤዲቲንግ፣ ለዲዛይን፣ ለፕሮግራሚንግ ወይስ ለኦፊስ ወርክ? ይሄንን ምረጡ። ሁለተኛ እንደምትሰሩበት የሥራ ክብደት የላፕቶፑን ፕሮሰሰር ወስኑ። ዊንዶውስ ከሆነ Core i5፣ i7፣ i9 ወይም AMD Ryzen 5 79 ያሉ ሲሆን ለአፕል ደግሞ አሁን ላይ M1፣ M2፣ M3፣ M4 ፕሮሰሰሮች አሉ። ሶስተኛ ራም ምን ያህል ነው የሚያስፈልጋችሁ? 8GB ለቀላል ነገሮች፣ 16GB በአንድ ጊዜ ብዙ ስራዎች ለመስራት፣ 24GB እና ከዛ በላይ ደግሞ ለሄቪ ስራዎች ግድ ነው። አራተኛ ስቶሬጅ ምረጡ። SSD ወይም HDD። SSD ዋጋው ቢጨምርም ለፍጥነት ይመረጣል። 256GB፣ 512GB፣ 1TB እና ከዛ በላይ ገበያ ላይ ያለ ሲሆን የስቶሬጅ ስፔስ በጣም የሚያስፈልጋችሁ ከሆነ ከ512GB በላይ ምረጡ። አምስተኛ ማክ ለምትገዙ ማንኛውም ሎክ አካውንት ወይም ማይክሮድ አንሎክ መሆኑን ቼክ አድርጉ። ስድስተኛ ባትሪው ምን ያህል ሰዓት ይቆያል። ሰባተኛ ላፕቶፑ ምን ያህል ፖርቶች አሉት? USB-A፣ USB-C፣ HDMI፣ SD ካርድ ስሎት እና ሄድፎን ጃክ። እንደምትገለገሉበት ዓላማ እነዚህን ማረጋገጥ ከተጨማሪ ወጪ ያድናችኋል። ስምንተኛ የላፕቶፑ ስክሪን ሳይዝ እና ስክሪን ኳሊቲ። ገበያ ላይ በ13 ኢንች፣ 14 ኢንች እና ከዛ በላይ የስክሪን ሳይዝ ያሉ ሲሆን እንዲሁም የስክሪን ኳሊቲያቸው 1080 ፒክሰል፣ 2K፣ 4K እና ረቲና የሚባሉ አሉ። ዘጠነኛ የላፕቶፑ ክብደትና ቢልድ ኳሊቲ ቼክ አድርጉ። አስረኛ ራሙ ወይም ሃርድ ዲስኩ አፕግሬድ ማድረግ እንደሚቻልና እንደማይቻል ቼክ አድርጉ። በተለይ ከ2020 በኋላ የመጡት የአፕል ላፕቶፖች ዩኒፋይድ ሜሞሪ ስለሚጠቀሙ አፕግሬድ ማድረግ አይቻልም። ስለዚህ ሁሉንም የስቶሬጅና የራም ፍላጎታቸው ማሟራቱን እርግጠኛ ሁኑ። በተረፈ እነሆ አዲስ ዓመት መጥቶ ሁላችንም ወደ ዩኒቨርሲቲ የምንገባበት ጊዜ ደርሷል ተማሪዎች። እና በዚህ ጊዜ ደግሞ ከሚያስፈልጋችሁ ነገሮች አንዱ ላፕቶፕ ኮምፒውተር ወይም ፐርሰናል ፒሲ ያስፈልጋችኋል። ምክንያቱም አሁን ላይ ካሉት አብዛኛው ተማሪ ከሚገባባቸው ፊልዶች መካከል ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ፣ IT፣ IS እንዲሁም ደግሞ የተለያዩ አይነት የፊልዶች ሊሆን ይችላል። ለማኔጅመንትም ሶሻል ላይ ሊሆን ይችላል፣ አካውንቲንግ የመሳሰሉ ፊልዶች ብትገቡ ለማንበቢያ ጨምሮ እንዲሁም ደግሞ አንዳንድ ጊዜ ፍሪላንስ ስራዎችን ለመስራት ፐርሰናል ፒሲ ወይም ላፕቶፕ ያስፈልጋችኋል። ያን ያህል አስፈላጊ ወይም ግዴታ የሚሆነው ለኮምፒውቲንግ ተማሪ ማለትም ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ፣ IT፣ IS የመሳሰሉ ተማሪዎች ላይ እንጂ ለሌሎች ያን ያህል አስፈላጊ ባይሆንም፣ ነገር ግን ላፕቶፕ ኮምፒውተር ከመግዛታችሁ በፊት ልትገዟቸው የሚገቡ 10 ላፕቶፕ አይነቶችን ለእናንተ ሪኮመንድ አደርጋችኋለሁ። ዛሬ የምነግራችሁ ከነዋጋቸው አሁን ላይ ያለውን ፕራይስ ጨምሬ በደንብ አብራርቼ ስለማስረዳችሁ እስከ መጨረሻው ተከታተሉ። በዛሬው ፕሮግራማችን 10 ወሳኝ የተባሉ ተማሪዎች ሊገዟቸው የሚችሉ ፒሲዎች እንዲሁም ደግሞ በብዛት ተማሪዎች የሚጠቀሟቸው ፒሲዎች የትኞቹ ናቸው የሚለውን ለእናንተ ሪኮመንድ አደርጋችኋለሁ። እስከ መጨረሻው ቆዩ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። የመጀመሪያው HP EliteBook G5 ነው። ይሄን ሪኮመንድ ማድረጋችሁ ከዝቅተኛ ዋጋ ተነስቼ ሲሆን እነዚህ ፒሲዎች ከኮር i5 በ8ኛ ጀነሬሽን ሞዴላቸው ደግሞ 840 ተብሎ ይጠራል። አብዛኞቹ በብራንድ ኒው ኮንዲሽን ሲሆኑ ያሉት እነዚህም ደግሞ ግራፊክሳቸው Intel UHD ግራፊክስ ሲኖራቸው 14 ኢንች ፉል HD የሆነ ስክሪን አላቸው። ስቶሬጃቸው በ512 SSD ስቶሬጅ በብዛት የሚገኙ ሲሆን ራማቸውም 16GB DDR4 ራም አላቸው። 6 ሰዓት የባትሪ ቆይታ ያላቸው እነዚህ ፒሲዎች አልትራ ስሊም ዲዛይን በመኖራቸው ምክንያት ለተማሪዎች ለያያዝ ቀላልና ምቹ ናቸው። HD ሳውንድ ሲስተም የተገጠመላቸው ሲሆን ፕራይሳቸውም በ16GB ራም በ45000 ብር ጀምሮ ማግኘት ትችላላችሁ። በ1 ቴራባይት ደግሞ እስከ 50000 ብር ድረስ ይፈጃል ማለት ነው። እንደሚታወቀው ኮር አይያቸውና ኮር አይና እንዲሁም ጀነሬሽናቸው በጨመረ ቁጥር የፒሲዎቹ ዋጋ እየጨመረ ይሄዳል። ይሄኛው HP EliteBook G5 የሚባለው ፒሲ ሞስትሊ ሪኮመንድ ማደርጋቸው ቀለል ያሉ ታስኮችን ለምትሰሩ እንዲሁም ደግሞ ለጤና ተማሪዎች በጣም ሪኮመንድ የምትደረግ አይነት ቀለል ያለች ለማንበቢያ እንዲሁም ደግሞ PDF ለመስሪያ የሚሆን ጽድት ያለ ፒሲ ነው። ፕሮግራመሮችም የተወሰነ በሆነ መንገድ ይጠቀሟቸዋል። እቺ የከስተመሮቻችን ተወዳጅ ላፕቶፕ ናት። በብዛትና በተደጋጋሚ ነው የምናመጣው፣ ግን በፍጥነት ነው የምታልቀው። HP EliteBook 830 G5 Core i7 8ኛ ጀነሬሽን ናት። 512 SSD ስቶሬጅ በ16GB ራም አላት። በተጨማሪም ፍሬምለስ የሆነ ስክሪኗ ታች ስክሪን ናት። ኪቦርድ ላይት አላት። እቺ ላፕቶፕ ከኔ ጋር በ42500 ብር ብቻ ያገኟታል። በሁለተኛ ደረጃ የምናየው ደግሞ በብዛት ፕሮግራሚንግ ተማሪዎች፣ ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ የሚማሩ ተማሪዎች አፎርዴብል በሆነ በአሪፍና በተመጣጣኝ ዋጋ የሚገዙት ብቸኛው ፒሲ HP EliteBook 745 G6 የሚባለው ነው። ይሄም Ryzen 5 ወይም Core i5 ሲሆኑ እስከ 11ኛ ጀነሬሽን እነዚህም አሉ። 3500 ሲሪሶች ሲሆኑ 9ኛ ጀነሬሽን አካባቢ ባሉት በ512GB SSD በ16GB RAM። እንደውም ፒሲ ስትገዙ ማወቅ ካለባችሁ አንዱ RAM ነው። RAM ላይ 8GB በላይ ካልሆነ እንዳትገዙ። በተለይ ማውን ከረንትሊ ከ16GB በታች ሆኑ RAM ያላቸውን ፒሲዎች ባትገዙ ይመከራል። እንዲሁም በ2GB Radeon ግራፊክስ ካርድ ያላቸው እነዚህ ፒሲዎች ታች ስክሪን ናቸው። በ14 ኢንች ይገኛሉ። ዋጋቸውም ከ45000 እስከ 55000 ይገኛሉ ማለት ነው። ይህም ደግሞ እንደ ብራንድ ኒው ኮንዲሽንነታቸው ዋጋቸው እየጨመረ ይመጣል።
ሶስተኛ HP ላይትቡክ 850 G7 ይሄኛው በኮር i5 በ10ኛ ጀነሬሽን በ1 ቴራባይት SSD ኖት HDD SSD ሲሆን በ16 GB RAM ዋይት ኪቦርድ ላይት ያላቸው ሲሆኑ በ15 እና በ16 ኢንች በብዛት ይገኛሉ። እነዚህም ይሄም ዋጋው ከ65000 እስከ 70000 ብር ሲሆን ይህም ደግሞ መካከለኛ ገቢ ላላቸው ቤተሰቦች ካሏችሁ እስከ 65000 እስከ 70000 ብር ለፒሲ ከበጀታችሁ G7 እንድትገዙ ሪኮመንድ አደርጋችኋለሁ። አራተኛ HP ላይትቡክ 840 G8 እነዚህ ደግሞ ከኮር i5 በ11ኛ ጀነሬሽን ሲሆን እኔ ከረንትሊ የምጠቀመው ይሄኛውን ፒሲ ሲሆን በ1 ቴራባይት ነው የምጠቀመው። ይሄን በ512 GB እንዲሁም በ1 ቴራባይት ማግኘት ትችላላችሁ። በ16 GB RAM በ14 ኢንች እንዲሁም በ15 ኢንች ማግኘት ስለምትችሉ ዊዝ ኪቦርድ ላይት ያላቸው ናቸው። እነዚህም ደግሞ ከ57000 ብር እስከ 65000 ብር ሲገኙ በ512 ነው። በ1 ቴራባይት ደግሞ እስከ 75000 ብር ድረስ ታገኟቸዋላችሁ። ብዙ ጊዜ በቴራባይታቸው እስከ 5000 ብር ድረስ ጭማሪ ይኖራቸዋል። በአምስተኛ ኒው ፓቪሊየን የሚባሉትን ሲሪሶች እንመለከታለን። G5ዎችን እና G6 G7 G8ዎችን ካየን ወዳ ፓቪሊየን ሲሪሶች በጣም ተመራጭና ተወዳጅ እየሆኑ የመጡ ሲሆን ደግሞ እነዚህ አሁን የ2023 ምርት የሆነው HP ላይት አልትራ ስሊም የሚባለው AMD Ryzen የሚባለው 7 Pro 7840 HS አፕቱ ከ5.1 GHz ሪፍሬሽ ስፒድ ያለው በ13ኛ ጀነሬሽን ሞዴሉ 865 G11 የሚባሉት ማለት ነው። እነዚህ ፓቪሊየን ግራፊክሳቸው AMD Ryzen ግራፊክስ አላቸው። ስክሪናቸው 16.1 ኢንች ፉል HD ዲስፕሌይ ያላቸው ስቶሬጅ በ512 GB SSD RAM 16 GB DDR5 ሜታሊክ ቦዲ ፊንገርፕሪንት ያላቸው ፖሊ ስቱዲዮ ሳውንድ ሲስተም አላቸው። ሌሎቹ አብዛኞቹ ዶልቢ የሚባለው ነው። አሪፍ ነው። ይሄም ፖሊም በጣም ጽድት ያለ ነው። ፕራይሱ ከ95000 ብር እስከ 100000 ብር ማግኘት ትችላላችሁ ማለት ነው። እንደ ቴራባይቱ ማለት ነው። ስድስተኛ HP ፓቪሊየን ዊዝ አልትራ ስሊም የሚባለው ኢንተል ኮር i5 11ኛ ጀነሬሽን ሞዴሉ ፓቪሊየን ነው። ግራፊክስ አይሪስ ኤክሲ ግራፊክስ ሲኖራቸው ስክሪናቸው 15.6 ኢንች ነው። እነዚህ ፉል HD ዲስፕሌይ ነው። ስቶሬጅ በ512 GB ታገኙታላችሁ። ራሙ ደግሞ 16 GB DDR4 ነው። ሜታሊክ ቦዲ ፊንገርፕሪንት ዶልቢ ሳውንድ አለው። ዋይት ባክላይት ሰፖርት ያደርጋሉ አላቸው። ፕራይሳቸው አሁን ላይ ባጣራሁት መንገድ ከ80000 እስከ 82000 ብር ፊክስድ የሆነ ፕራይስ እየተሸጡ ይገኛሉ እነዚህ። በሰባተኛ ደረጃ HP ፓቪሊየን 14 ፕላስ ሞዴል አልትራ ስሊም የሚባለው በኮር i5 12ኛ ጀነሬሽን ፓቪሊየን 14 ፕላስ የሚባለው ማለት ነው። ግራፊክስ ካርዳቸው አይሪስ ኤክሲ ግራፊክስ ሲሆን ለግራፊክስ ዲዛይነሮች እንዲሁም ደግሞ ለቪዲዮ ኤዲተሮችም ያገለግላል። በተወሰነ መልኩ በጣም ዴዲኬትድ የሆነ ስራም ባይሰራ ከ14.5 ኢንች ሲኖረው በ2K ሪዞሉሽን አላቸው። ስቶሬጃቸው ደግሞ 512 GB ናቸው። ብዙ ጊዜ RAM 16 GB በ512 ብቻ ሳይሆን GB በ1 ቴራባይትም ይገኛሉ። ዋጋቸው ከ78000 እስከ 80000 ብር ይገኛል። ስምንተኛ ኒው አራይቫል የሚባሉት በአዲስ የመጡት የ24 ሞዴሎቹ ሲሆኑ እነዚህ ፒሲዎቹ ደግሞ ቤተሰቦቻችሁ አቅም ካላቸው እንዲሁም ደግሞ ፍሪላንስ ስራ መስሩ ከሆነ ብትገዙት ሪኮመንድ ማደርጋችሁ ጌሚንግ ላፕቶፕ ነው። 16.1 ኢንች ስክሪን ስፋት አለው። በ2K ሪዞሉሽን አለው። 240 Hz ዲስፕሌይ ሪፍሬሽ ሬት አለው። ኢንቴል 13 ጀነሬሽን ኮር i9 ነው። 13900 HX የሚባለው ነው። በጣም ጽድት ያለ ነው። 16 GB DDR5 RAM አለው። 1 ቴራባይት NVMe ጄነሬሽን 4 የሆነ ማለት ነው PCL SSD ያለው ሲሆን ይህም ደግሞ ፋይሎችን ለማውረድ ጌሞችን ለመጫን በጣም ፈጣንና ፋስት እንዲሆን የሚያደርገው ሲሆን 8 GB Nvidia GeForce RTX 4060 DDR6 የሆነ GT አለው RAM አለው ማለት ነው። ተጨማሪ የግራፊክስ ካርድ አለው። 4 ፓይፕ አለው። እነዚህ ለኩሊንግ ሲስተም ይጠቀም ብዙ ጊዜ ጌም ሲጫወቱ በጣም ስለሚግል ይሄንን ማቀዝቀዣ ዌብ ካሜራ ሰፖርት ያደርጋል። HDMI ኬብል አለው። RJ45 ሰፖርት ያደርጋል። ባክላይት አለው። ዋይፋይ 6 ነው ብዙ ጊዜ የሚሰሩት። ዋይፋይ 6 ማለት ደግሞ በጣም ፋስት የሆነ ኔትወርክ እስከ 5G ኔትወርክ ሰፖርት ያደርጋሉ። እነዚህ ፒሲዎችን ከ200,000 ብር ጀምሮ እስከ 210,000 ብር ድረስ ታገኙታላችሁ ማለት ነው። አሁን ከረንትሊ ያለው ዋጋ 205,000 ብር ፊክስድ ፕራይስ አግኝቻለሁ እኔ። ዘጠነኛ ብራንድ ኒው ኦሪጂናል ብዬ ማስበው ደግሞ እንዲሁም ደግሞ ቀለል ያለ ስራዎችን ለመስራት በተለይም ለተማሪዎች በጣም መክረው HP ኖትቡክ 15 የሚባለው ኢንቴል ኮር i5 13ኛ ጀነሬሽን ነው። ስቶሬጅ በ512 SSD ታገኙታላችሁ። RAM 16 GB ኢንቹ ደግሞ የስክሪን ስፋት 15.6 ባትሪ ከ8 ሰዓት በላይ ባትሪ ላይፍ ያለው ሲሆን ፕራይሱ 87,000 ብር ታገኙታላችሁ ማለት ነው። በመጨረሻ የምናያቸው ደግሞ RTX እነዚህ ጌሚንግ ፒሲ የምትወዱ ካላችሁ
ሪኮመንድ ማደርጋችሁ እስከ 200 ሺህ ብር በጀት አርጋችሁ የምትንቀሳቀሱ ተማሪዎች ካላችሁ ደግሞ RTX 3060 6GB ግራፊክስ ካርድ ያለው Acer Predator PH317 ጌሚንግ ፒሲ ነው። ይሄ ፒሲ ለምን ሪኮመንድ አደረኳችሁ መጨረሻ ላይ ነግራችኋለሁ። Intel Core i9 ነው 11900H up to 4.9 GHz አሜዚንግ ሪፍሬሽ ሬት ያለው 11ኛ ጄኔሬሽን ነው። ቶታል ኮሮቹ 8 ቶታል ኮር ሲኖራቸው ትሪዶቹ 16 ናቸው። 4 ኤግዚስት ፔፕ አላቸው። እነዚህም ደግሞ ለኩሊንግ ሲስተም የሚጠቀመው ነው። በ1 ቴራባይት SSD ስቶሬጅ ነው። በ16 GB RAM አለው ማለት ነው። እንዲሁም ደግሞ ተጨማሪ 6 ስሎት መቀበል ይችላል ማለት ነው። ተጨማሪ 6 ቦታዎች አሉት። 17 ኢንች ስክሪን አለው። 17.1 ኢንች ስክሪን አለው። ይሄም ስክሪኑ ሰፊ እንዲሆንና ለመሸከም አስቸጋሪ ቢሆን ቢያደርገውም በጣም ጽድት ያለ ነው። በሁለት 2K ማለት ነው። በ2K ሪዞሉሽን አለው። 165 Hz ሪፍሬሽ ሬት አለው። RGB ኪቦርድ ላይት አለው በከለር ማለት ነው። ቤስት ባትሪ ላይፍ ያለው ይህ ፒሲ ዋጋው አሁን ላይ ባለው 150 ሺህ ብር እስከ 160 ሺህ ብር ታገኙታላችሁ ማለት ነው። ይሄም እስከ 200 ሺህ ብር በጀት አርጋችሁ ለምትንቀሳቀሱ ነው። ነገር ግን ቀለል አርጋችሁ እናንተ ከG5 ጀምሮ በመግዛት ትችላላችሁ። G7 እና G8ዎችን ደግሞ ሞር ሪኮመንድ ማደርጋቸው ናቸው ማለት ነው። እነዚህን ፒሲዎች እንግዲህ ፒሲ ስትገዙ ማወቅ ያለባችሁ የመጨረሻ ቲፕ ብዬ የምሰጣችሁ አንደኛ ራሙን በጥንቃቄ ተመልከቱ። ራሙ ከ16GB ራም መሆን አለበት ማለት ከ16GB ጀምሮ ማለት ነው ቢሆን ይመከራል ማለት ነው። ከ8GB በታች ከገዛችሁ በጣም ስሎውና እንዲሁም ስታክ የሚያደርግ ያስቸግራችሁ ይችላል ማለት ነው። እንዲሁም ደግሞ ቴራባይቱ ደግሞ በመልኩ ነው ስቶሬጁ የሚቀመጠው ከተባላችሁ SSD መሆን አለበት። HDD ከሆነ በጣም ትጎዳላችሁ ማለት ነው። SSD መሆኑ እርግጠኛ ሆኑ። እንግዲህ ለዛሬ የፒሲ ሪኮመንዴሽናችን ይሄን ይመስላል። ቀጣይ ደግሞ ፒሲዎቹን ከየት መግዛት እንደምትችሉ ለማታውቁ ካላችሁ ኮሜንት ሴክሽን ላይ የተለያዩ የፒሲ ቤት ስልክ ቁጥሮችና ቴሌግራም ቻናሎችን ስለማስቀምጥላችሁ ከዛ ኮንታክት ማድረግ ትችላላችሁ ማለት ነው። ቀጣይ ቪዲዮ ላይ እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። ኤፕላስ ኢትዮጵያ ፎrever